ኮምፒውተር ከሌሎች የኮምፒውተር የኤሌክትሮኒክስ እቃዎች የሚለይበት የተለያዩ ችሎታዎች አሉት። አንደኛው የኮምፒውተር ችሎታ ምንድነው? የተለያዩ ፕሮግራሞችን መቀበል መቻሉ ወይም ፕሮግራማቢሊቲ የምንለው ነገር ነው። ፕሮግራማቢሊቲ ማለት አንድን ስራ እንዲሰራልን ከፈለግን በምንሰጠው ትዕዛዝ መሰረት ያንን ስራዎች እንዲሰራ አድርገን ፕሮግራም ማድረግ እንችላለን ማለት ነው ኮምፒውተርን። ያ ማለት የምንፈልገውን ነገር በአጭር ጊዜ ውስጥ እና በተደጋጋሚ የምንሰራቸውን ነገሮች በአጭር ጊዜ ውስጥ ፕሮግራም አድርገነው እንዲሰራ ማድረግ እንችላለን ማለት ነው። ሁለተኛው መረጃን በማስታወሻ መዝግቦ መያዙና ሲፈለግ ፈልጎ ማውጣቱ ወይም ስቶሬጅ ኤንድ ሪትራይቫል የምንለው ነገር ነው። ማኑዋሊ በሰው ኃይል እነዚህ ነገሮች እንስራ ብንል መዝግቦ ማስቀመጥ ብዙ ሰዓት የሚፈጅ ነገር ነው። የፈለግነውን ደግሞ በምንፈልገው ሰዓት ማውጣት ብዙ ሰዓት የሚፈጅ ነገር ነው። በኮምፒውተር ውስጥ ግን በሰከንድ ውስጥ እነዚህ ነገሮች ማድረግ እንችላለን ማለት ነው። ይሄ ሁለተኛው ካፓቢሊቲ ወይም ችሎታ ነው። ስቶሬጅ ኤንድ ሪትራይቫል እንለዋለን። ሶስተኛው ደግሞ እጅግ ብዙ መረጃን በቀላሉ ማስቀመጥ ወይም ሀይ ስቶሬጅ ካፓሲቲ የምንለው ነገር ነው። ይህ ማለት በአንድ ኮምፒውተር ውስጥ ልናስቀምጠው የምንችለው የዳታ ብዛት በፊዚካሊ ማስቀመጥ ብንፈልግ ከብዙ ስቶሬጅ ፕሌሶችን በመያዝ ብዙ መጨናነቅን ሊያመጣ ይችላል። ስለዚህ በቀላሉ ኮምፒውተርን ተጠቅመን ብዙ ዶክመንቶችና ዳታዎችን በኮምፒውተራችን ውስጥ ማስቀመጥ እንችላለን። ሌላው ነገሮችን በከፍተኛ ፍጥነት ማከናወን መቻሉ ነው። የሰው ልጅ ሊሰራቸው ከሚችላቸው ነገሮች በጣም በፍጥነት መሰራት ያለባቸው ነገሮች ካሉ በኮምፒውተርን በመጠቀም በፍጥነት መስራት እንችላለን። የተቀመጠው ዳታ በአስተማማኝነትና ትክክለኛ ውጤት መስጠቱ ይሄ ሌላው የኮምፒውተር ችሎታ ነው። ይህ ማለት ምንም አይነት ስህተት ኦልሞስት ኮምፒውተር አይሰራም የሰው ስህተት ከሌለበት በስተቀር ማለት ነው። ሌላው አንድን ነገር ዋንስ ፕሮግራም ካረግንለት በኋላ ደግመን ያን ነገር መስራት ስንፈልግ ምንም አይነት እገዛ ከኛ ሳይፈልግ እነዛን ስራዎችን ማከናወን ይችላል። በአንድ ጊዜ መልቲ ታስኪንግ መሆኑ ወይም ብዙ ነገሮችን መስራት መቻሉ ቨርሳታይሊቲ ወይም ዘርፈ ብዙ አገልግሎትን መስጠት እንዲችል አድርጎታል ኮምፒውተርን። ሌላው እና የመጨረሻው ያለ ድካም ስራዎችን ማከናወን መቻላችን ነው። ጀስት ቤታችን ቁጭ ብለን ብዙ ነገሮችን መስራት ብንፈልግ ኮምፒውተርን በመጠቀም በአንዴ አንድ ሰው መስራት የማይችለውን ነገር ኮምፒውተር ብዙዎቹን በትንሽ ጊዜና በትንሽ ሪሶርስ መስራት ይችላል ማለት ነው።